በመላው ዓለም ያላችሁ በክርስቶስ ክርስቲያንን የምትሉ የሰው ልጆች በሙሉ በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክታችን ቃል ሥጋ የሆነውን የኢየሱስ ክርስቶስን ትንሣኤ አምኖ የተቀበለ አይፈረድበትም፣ በማያምን ግን በአንዱ በሕያው እግዚአብሔር በኢየሱስ ክርስቶስ ስላላመነ አሁን ተፈርዶበታል በሚል ኃይለ ቃል እንማማራለን። በዚህ እግዚአብሔር ቃል ላይ ያሉትን መልእክት ልታካፍሉን እዚህ ስለቀረቡ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኛ በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኔም በሕያው እግዚአብሔር ስም አመሰግናለሁ። መዝገበ ኪዳኔ እስከ መልእክቱ ፍጻሜ አብሬያችሁ ቆያለሁ። ባለፈው ባስተላለፍነው መልእክታችን በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ከቁጥር 10 ጀምሮ እንደሚለው ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ወደ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው እንዳለ ተስፋ ለምታደርጉ የሰው ልጆች በሙሉ ኢየሱስ ክርስቶስ በሥጋው በትንሣኤ በመካከላችን በኢትዮጵያ ተገልጧል፣ በእምነት ተቀበሉ ብለን በግልጽ በአደባባይ አዲስ የምሥራች ቃል አውጀንላችኋል። ዛሬም ስለ ኢየሱስ ክርስቶስ ትንሣኤ ታስተውሉ ዘንድ እነግራችኋለን። ወደ መልእክታችን ስንገባ በመላው ዓለም ያሉ በክርስቶስ ክርስቲያንን የሚሉ የሰው ልጆች በሙሉ ኢየሱስ ክርስቶስን በትንሣኤው መገለጥ የሚጠባበቁት ኢየሱስ ክርስቶስ በፊቱ እሳት እየነደደ ተአምራትን እያደረገ ይህች ያለንባት ምድር ሰማይ በታላቅ ድምፅ እንደሚያልፉ በሰማይ ደመና በነጭ ፈረስ ላይ ሆኖ መላእክትን አስከትሎ እንደሚመጣ ያምናሉ፣ ይጠብቃሉ። እርስዎ በዚህ አስተምሮት ላይ ምን ይላሉ? አመሰግናለሁ። መጀመሪያ ለእኛ ለብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች የተሰጠ መዳን ዘላለማዊ ሕይወት በመላው ዓለም ለሚኖሩ የሰው ልጆች በሙሉ እንዲዳረስ መልእክተኛ አድርጎ ለሾመን፣ ለባረከን፣ ለቀደሰን ለጌቶች ጌታ ለንጉሶች ንጉሥ ቃል ሥጋ ለሆነው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር፣ ምስጋና፣ አምልኮት፣ ውዳሴ ለእርሱ ብቻ ይሁን፣ አሜን። ወደ መልእክታችን ስንገባ በመላው ዓለም የሚኖሩ በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን ሙላትነት ያለውን መለኮት ኢየሱስ ክርስቶስን ያለ መንፈስ ቅዱስ ምሪት እርዳታ በሥጋዊ አእምሮ አረዳድ መጥነውት ለክተውት ኢየሱስ ክርስቶስ ከሰማይ በነጭ ፈረስ ላይ ሆኖ መላእክትን አስከትሎ ይመጣል። በዛች ዕለት ይህች ያለንባት ሰማይ ምድር በቃሉ በታምር በቅጽበት ያልፋሉ፣ ፍርድን ያደርጋል እያሉ ምዕመን ተከታዮቻቸውን የማሰናከያ ትምህርት እያስተማሩ እየሰበኩ የኢየሱስ ክርስቶስን ትንሣኤ እንዳይቀበሉ አድርገዋቸው ይኖራሉ። እንግዲህ በመላው ዓለም የሚኖሩ በክርስቶስ ክርስቲያንን የሚሉ የሰው ልጆች በሙሉ ያስተውሉ። እግዚአብሔር የቀደሙት ሰማይ ምድር ያልፋሉ፣ አዲስ ሰማይ አዲስ ምድር እመሰርታለሁ ማለቱ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን የሰውን ልጆች በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ባርኮ ቀድሶ አሮጌውን አዳማዊ ማንነታችን አስወግዶ በትንሣኤው አዲስ ሰው አድርጌ እፈጥራቸዋለሁ ማለቱ ነው። ስለዚህ አዲስ ሰማይ አዲስ ምድር የተባለው እኛ የሰው ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን የምንለብሰው አዲሱ ሰው ነው እንጂ ይህች ያለንባት ሰማይ ምድር አልፈው ሌላ ሰማይ ሌላ ምድር ይፈጠራሉ ማለት አይደለም። እንዲሁም ኢየሱስ ክርስቶስ በነጭ ፈረስ ላይ ሆኖ መላእክትን አስከትሎ ይመጣል ማለቱ ኢየሱስ ክርስቶስ ከትንሣኤ በኋላ በመንፈስ ቅዱስ ሙላትነት በቅዱሳን ሐዋርያት ላይ አዲስ ሰው ሆኖ ይገለጣል። በመቅደሱ ይነግሳል፣ ይባርካል፣ ይቀድሳል፣ አሕዛብን ይገዛል ማለት ነው። ለዛ ነው ቅዱስ ዳዊት በመዝሙሩ 47:8 ላይ እግዚአብሔር በቅዱሳን ዙፋን ላይ ይቀመጣል፣ አሕዛብንም ይገዛል ያለው። እነዚህ ወንጌል ሰባኪ መምህራን ኢየሱስ ክርስቶስ ገና ይመጣል፣ ጊዜው ገና ነው እያሉ እያዘናጉ በአደጋ በውጊያ በጦርነት እንዲሁም በድንገተኛ ሞት አሁን ይህም መልእክት በምናስተላልፍበት በዚች ሰዓት በዚች ደቂቃ እንኳን ትንሣኤን ሳይቀበሉ ምን ያህል ሰዎች እየሞቱ እያለፉ ነው ያሉት። ያሳዝናል። አንድ ሰው ከሞተ በድን ከሆነ በኋላ መጸጸት፣ ንስሐ መግባት፣ ማመን አይችልም። የትንሣኤ ሕይወት የለውም። የእግዚአብሔር መንግሥት ወራሽ ሊሆን አይችልም። ኢየሱስ ክርስቶስን ፈሪሳውያንና ሰዱቃውያን ምልክት አሳየን ባሉት ሰዓት ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 16 ቁጥር 4 ላይ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ዮናስ በቀር ምልክት አይሰጠውም እንዳላቸው መጀመሪያ ቃል የነበረው ሕያው እግዚአብሔር በእስራኤል በቅዱሳን ሐዋርያት መካከል በሥጋው የተገለጠው ኢየሱስ ክርስቶስ በኢትዮጵያ በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች መካከል በትንሣኤው በሥጋው ተገልጧል። እንግዲህ በዮሐንስ ወንጌል
ምዕራፍ 20 ቁጥር 29 ላይ ኢየሱስ ክርስቶስ ቶማስን ሳያዩ የሚያምኑ ብፁዓን ናቸው እንዳለው ዛሬም በክርስቶስ ክርስቲያንን የሚሉ የሰው ልጆች በሙሉ በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች መካከል በሥጋው የተገለጠውን ኢየሱስ ክርስቶስን በሃይማኖት ሽፋን ተከልለው ጊዜው ገና ነው፣ ገና ይመጣል፣ ኢየሱስ ክርስቶስ ሲመጣ ይቺ ያለንባት ምድር ሰማይ ይጠፋሉ፣ ታምር ይሆናል ሳይሉ ሳይጠራጠሩ በእምነት ሊቀበሉ ይገባቸዋል። ኢየሱስ ክርስቶስ ለዚህ ትውልድ ከነቢዩ ዮናስ በቀር ምልክት አይሰጠውም እንዳለው ነቢዩ ዮናስ በአሳንባሪ ሆድ ውስጥ 3 ቀን 3 ሌሊት ቆይቶ መውጣቱ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን የሰው ልጆች በደል ኃጢአት ተሸክሞ በመስቀል ላይ ተሰቅሎ እስከ ሞት ድረስ ታምኖ በትንሣኤው ሞትን ድል አድርጎ መነሳቱን ያመለክታል። ስለዚህ ለእኛ ለሰው ልጆች እንድንበት ዘንድ የተሰጠን የመዳን ምልክት ቃል ሥጋ የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞትና ትንሣኤ ነው። እንግዲህ ምልክት ከተባለ በዚች ባለንባት ምድር ለዘመናት የተለያዩ የምድር መናወጥ ምልክቶች ተከስተዋል። የእሳተ ገሞራ ፍንዳታ፣ የመሬት መንቀጥቀጥ፣ የመሬት መሰንጠቅ፣ መንሸራተት፣ የጎርፍ መጥለቅለቅ፣ የአውሎ ንፋስ፣ ከሰማይ እሳት መውረድ፣ የሰደድ እሳት እንዲሁም የእርስ በርስ ጦርነት፣ ከክፋት የተነሳ የሰው ልጆች ፍቅር መቀዝቀዝ፣ መንግስት በመንግስት ላይ፣ ህዝብን በህዝብ ላይ በጦርነት የመነሳት ሌላም የተለያዩ ምልክቶች በተደጋጋሚ ተከስተዋል። በመጽሐፍ ቅዱስ በሁለተኛ የጴጥሮስ መልእክት ስለዚያች ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በታላቅ ትኩሳት ይፈታል ይላል። በትንቢተ ኢሳይያስም ለአምላካችን ጎዳና በበረሃ አስተካክሉ፣ ተራራውና ኮረብታው ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጎጡም ሜዳ ይሆናል ይላል። ስለዚህ ይህንና እንዲህ አይነቱን የመጽሐፍ ቅዱስ ቃል ሰዎች በስጋዊ አእምሮ ተረድተው ስለ ኢየሱስ ክርስቶስ መገለጥ ከምድራዊ ክስተቶች ጋር አያይዘውት ዛሬ ኢየሱስ ክርስቶስ በትንሣኤው በስጋው በመካከላችን በኢትዮጵያ ተገልጧል ብለን ስናውጅላቸው ይህ እንዴት ይሆናል? መምጫው ገና ነው እያሉ ምድራዊ ክስተቶችን እየጠበቁ ትንሣኤን ሳይቀበሉ በኃጢአት በበደል ወድቀው ይኖራሉ። በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ እንዳለው ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ዛሬም የሰው ልጆች በጨለማ መኖራቸው ነው። ፍርዱ ዛሬም በኃጢአት መኖራቸው ነው። ስለዚህ መጀመሪያ ምልክት ተአምር ለሰው ልጆች እምነት አይሆንም። ያለ እምነት ደግሞ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን ማምለክ በእርሱም መባረክ መቀደስ አይቻልም። ስለዚህ እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች በመላው ዓለም በተለይ በኢትዮጵያ ብርሃናችን ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው በትንሣኤ በመካከላችን ተገልጧል። እንግዲህ እኛን የተቀበለ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቀበላል፣ የመንግስቱ ወራሽ ይሆናል። እንግዲህ ኢየሱስ ክርስቶስ በስጋው በትንሣኤ መገለጡን አለማመን፣ አለመቀበል፣ መጠራጠር፣ መካድ፣ አልፎም መስቀል ትርፉ ዘላለማዊ ሞት ነው። በመጽሐፍ ቅዱስ ሮሜ ምዕራፍ 11 ቁጥር 8 ላይ እስራኤላውያን ደነዘዙ፣ ዓይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር እስከ ዛሬ ድረስ የእንቅልፍ መንፈስ ሰጣቸው ተብሎ እንደተጻፈው እስራኤላውያን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ክደው ሰቅለውት ሰለሞን የሰራውን የድንጋይ ቤተ ሕንፃ ጣዖት እያመለኩ እስከ ዛሬ ድረስ ከሕግ በታች ሆነው በበደል በኃጢአት ወድቀው ይኖራሉ። የአይሁድ ካህናት ፈሪሳውያን እኛ የአብርሃም የሙሴ ዘር ነን ቃል ኪዳን ያለን እያሉ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ክደው የሰቀሉ እንዲሁም ቅዱሳን ሐዋርያት ስለ ኢየሱስ ክርስቶስ ትንሣኤ እንዳይሰብኩ ስሙን እንዳያነሱ የከለከሉ ስለሆኑ በመላው ዓለም ሙስሊሞች ክርስትና ሕይወትን እንዳይቀበሉ ያደረጉ የአይሁድ ካህናት ናቸው። ሙስሊሞችም ቃል ሥጋ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን ሳያውቁት ፈጣሪ አይወልድም አይወለድም በማለት መለኮት በሥጋው መገለጡ ከብዷቸው በእጃቸው በሰሩት በአላስካ መስጊድ እየሰገዱ እንዲሁም እስከ መካ መዲና ድረስ እየሄዱ መሐመድ ነቢያችን ነው፣ አላህ ፈጣሪያችን ነው እያሉ እያመለኩ የኢየሱስ ክርስቶስን ትንሣኤ ሳይቀበሉ ሳያዩ እስከ ዛሬ ድረስ በበደል በኃጢአት ወድቀው ይኖራሉ። በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ኢየሱስ ክርስቶስ ወደ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። በስሙ ለሚያምኑት ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንዳለው ዛሬም ኢትዮጵያውያን በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች መካከል በትንሣኤው በሥጋ የተገለጠውን ኢየሱስ ክርስቶስን አምነው ካልተቀበሉ ልክ እስራኤላውያን የሰለሞን ቤተ ሕንፃ ጣዖት እያመለኩ እንደሚኖሩት ሁሉ ዛሬም በክርስቶስ ክርስቲያንን የሚሉ ኢትዮጵያውያን በተለይ የኦርቶዶክስ ሃይማኖት ተከታዮች
በሃይማኖት ሽፋን ተከልለው በሕያው እግዚአብሔር በቅዱሳን በጻድቃን ስም በእጃቸው የሚሰሩትን ሕይወት እስትንፋስ የሌለውን የድንጋይ ቤተ ሕንፃ ቅድስት ሥላሴ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ ኢየሱስ ክርስቶስ፣ መድኃኔ ዓለም፣ አማኑኤል፣ እናታችን ቅድስት ድንግል ማርያም፣ ቅዱሳን ጻድቃን እያሉ በስማቸው እየጠሩ የድንጋዩን ቤተ ሕንፃ የመንፈስ ቅዱስ ማደሪያ ቃል ኪዳን ያለው ቅዱስ መቅደስ እያሉ እያመለኩ የኢየሱስ ክርስቶስን ትንሣኤ ሳይቀበሉ የድንጋይ ቤተ ሕንፃ፣ የእንጨት መስቀል፣ በወረቀት ላይ የሚስሏቸውን ስዕሎች፣ የሚቀርጿቸውን ምስሎች፣ ጣዖታት እያመለኩ ይኖራሉ። እንግዲህ የሰው ልጆች ቃል ሥጋ የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ አምነው ካልተቀበሉ ምንድን ነው የሚያመልኩት? ጣዖት አምላኪ ነው የሚሆኑት። ስለዚህ እኛ የሰው ልጆች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ ሌላ አምላክ ሌላ መድኃኒት የለንም። ስለዚህ የሰው ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ካልተቀበሉ ዕድሜ ዘመናቸውን ጣዖት አምላኪ ሆነው ይኖራሉ። እንግዲህ በመላው ዓለም የሚኖሩ የሰው ልጆች በሙሉ በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች መካከል በትንሣኤ በሥጋው የተገለጠውን ኢየሱስ ክርስቶስን አምነው ካልተቀበሉ ከጣዖት አምልኮት ሊወጡ አይችሉም፣ የእግዚአብሔር መንግሥት ወራሽ አይሆኑም። እውነት ነው። በመላው ዓለም ያሉ የሰው ልጆች በሙሉ ያስተውሉ። ተስፋ የምናደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ በኢትዮጵያ ምድር በትንሣኤ በሥጋው በመካከላችን ተገልጧል። በፊትም እስራኤላውያን ተስፋ አድርገው ሲጠብቁት የነበረውን እግዚአብሔር በመካከላቸው በሥጋው ሲገለጥ አልተቀበሉትም። የአይሁድ ካህናትም ኢየሱስ ክርስቶስን ክደው ሰቅለውት ሕዝቡንም ከድንጋይ የተሰራውን የሰለሞን ቤተ መቅደስ ቃል ኪዳን ያለው ነው እያሉ ድንጋይ ጣዖት አምላኪ ስላደረጉት የተስፋው ቃል ኪዳን ላመኑት ለሐዋርያት ተሰጠ። የእግዚአብሔርን መንግሥት ከእነርሱ ተወሰደች። በማቴዎስ ወንጌል ምዕራፍ 21 ቁጥር 43 ላይ እንደተገለጸው የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች እንዳለ ዛሬም ኢትዮጵያውያን ቃል ሥጋ የሆነውን በትንሣኤ በመካከላችን በኢትዮጵያ የተገለጠውን ኢየሱስ ክርስቶስን አምነው እስካልተቀበሉ ድረስ በኢየሱስ ክርስቶስ የተሰጠንን ትንሣኤና ሕይወት ማግኘት አይችሉም። በተለይ የኦርቶዶክስ የሃይማኖት መሪዎች ነን የሚሉ ካህናት፣ የወንጌል ሰባኪ መምህራን ኢየሱስ ክርስቶስ ገና ይመጣል እያሉ ትንሣኤን ሳይቀበሉ ምዕመን ተከታዮቻቸውንም ከድንጋይ የተሰራውን ቤተ ሕንፃ እያስመለኩ እነርሱም እያመለኩ በጨለማ ቀንበር ታስረው ዘላለማዊ መዳንን ሳያገኙ ከድንጋይ ለተሰራው ቤተ ሕንፃ፣ ለእንጨቱ መስቀል፣ በወረቀት ለሚያዘጋጇቸው ስዕሎች እየሰገዱ ጣዖት አምላኪዎች ሆነው ይኖራሉ። እነዚህ የወንጌል ሰባኪ መምህራን ኢየሱስ ክርስቶስ በመንፈስ ቅዱስ ሙላትነት የተወለደ በሥጋው የተገለጠው እግዚአብሔር መሆኑን ክደው ከማርያም በመወለዱ በሥጋው ሰውነት የለበሰው የፍጡርን ሥጋ ነው በማለት ቅድመ ዓለም ያለ እናት ድኅረ ዓለም ያለ አባት ነው የተወለደው እያሉ ከፋፍለው መለኮታዊ ባህሪውን ከሥጋው ቅዱስ መንፈሱን ከቅዱስ ሥጋው ለይተው እያስተማሩ ሙስሊሞች እግዚአብሔር እንዴት ከሴት ይወለዳል እንዲሉ እንዳያምኑ እንዲጠራጠሩ አድርጓቸው ዛሬም መለኮት ኢየሱስ ክርስቶስን ሳይቀበሉ በበደል በኃጢአት ወድቀው ይኖራሉ። እንግዲህ የሰው ልጆች በሙሉ ትንሣኤና ሕይወት የሆነን ኢየሱስ ክርስቶስን ገና ይመጣል እያሉ ዛሬ በመካከላችን መገለጡን አምነው እስካልተቀበሉ ድረስ ዘላለማዊ ሕይወት የላቸውም። ሰው ከሞተ በድን ከሆነ በኋላ ማመን፣ መጸጸት፣ ንስሐ መግባት አይችልም። የትንሣኤ ሕይወትም የለውም። ስለዚህ ኢየሱስ ክርስቶስ በሙላትነት ያለ የነበረ መለኮትነቱ፣ ካህሊነቱ፣ ጌትነቱ በቦታ በጊዜ የማይወሰን የማይመጠን የማይለካ ዘላለማዊ አምላካችን ነው። እንዲሁም እዚህ ላይ ማንሳት የምፈልገው በመጽሐፍ ቅዱስ ቆላስይስ ምዕራፍ 1 ከቁጥር 19 እስከ 20 እግዚአብሔር ሙላትነቱ በእርሱ እንዲሆን በገዛ ደሙ ሰላምን አድርጎ በሰማይና በምድር የሚኖሩትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እንዳለው ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ሥጋና ደሙ ሰማይና ምድርን አንድ ያደረገ ሕዝብና አሕዛብን ያስታረቀ በሙላትነት የሚኖር በትንሣኤው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነች ውስንነት የሌለው አልፋና ኦሜጋ ዘላለማዊ አምላካችን ነው። ነገር ግን በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን መለኮት የሆነውን ኢየሱስ ክርስቶስን ከፍለውት ለክተውት በድፍረት ኢየሱስ ክርስቶስን በሥጋው በምድር የለም የሚኖረው በሰማይ ነው፣ በምድር የሚኖረው በመንፈሱ ነው እያሉ ያስተምራሉ፣ ይሰብካሉ። ይህ ደግሞ ምዕመን ተከታዮቻቸውን የትንሣኤ ሕይወት እንዳይቀበሉ የሚያደርግ የአጋንንት ስውር ረቂቅ አሰራር ነው። ለመሆኑ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ሥጋና ደሙ ሰማይና ምድርን አንድ አላደረገም? አድርጓል። እነርሱ ግን በቅዱስ ሥጋና ደሙ አንድ ያደርገውን ሰማይና ምድርን ከፍለው
ኢየሱስ ክርስቶስ አሁን በዚች ምድር በስጋው የለም፣ የሚኖረው በሰማይ ነው፣ በዚች ምድር የሚኖረው በመንፈሱ ነው እያሉ ያስተምራሉ፣ ይሰብካሉ። ኢየሱስ ክርስቶስ በእኛና በእርሱ በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ በስጋው ሰውነት ለመስቀል ሞት ታዞ በመስቀል ላይ ተሰቅሎ ባፈሰው ክቡር ደሙ ባርኮ ቀድሶ እኛን የሰውን ልጆች በትንሣኤው አዲስ ሰው አድርጎ የልጅነትን ስልጣን ሰጥቶናል። ስለዚህ ኢየሱስ ክርስቶስ በቅዱስ ደሙ አካሉ መቅደሱ ካደረገን ከኛ ከሰው ልጆች ጋር እስከ ዓለም ፍጻሜ ድረስ አብሮን ይሆናል። ነገር ግን በክርስቶስ ክርስቲያን ነው የሚሉ የወንጌል ሰባኪ መምህራን ኢየሱስ ክርስቶስ በቅዱስ ሥጋና ደሙ አንድ ያደረገውን ሰማይና ምድርን ከፍለው ቅዱስ ሥጋውን ከቅዱስ መንፈሱ ለያይተው ማስተማር መስበካቸው ምዕመናን ተከታዮቻቸው ትንሣኤ እንዳይቀበሉ የሚያደርግ የኢየሱስ ክርስቶስ መለኮትነቱን፣ አምላክነቱን፣ ጌትነቱን የሚገዳደር አጋንንታዊ አስተምሮት ነው። ለምን? የኢየሱስ ክርስቶስ ቅዱስ ሥጋውና ቅዱስ መንፈሱ የማይለያዩ አንድ አካል ናቸው። እንግዲህ በመላው ዓለም የሚኖሩ የሰው ልጆች በሙሉ መለኮት የሆነውን ኢየሱስ ክርስቶስን በሥጋው እርገት ተሰናክለው በቦታ በጊዜ ሊወስኑት፣ ሊመጥኑት፣ ሊለኩት፣ ሊከፍሉት አይገባም። እንግዲህ በመላው ዓለም ያላቸው የሰው ልጆች በሙሉ ኢየሱስ ክርስቶስ ገና ይመጣል እያላችሁ ትንሣኤን ሳትቀበሉ ዘላለማዊ ሞትን እንዳትሞቱ እንዲህ እንላችኋለን። ኢየሱስ ክርስቶስ በመለኮትነቱ በካህሊነቱ በሥጋው አይወሰንም። ሄዷል፣ በእግዚአብሔር ቀኝ ተቀምጧል፣ ገና ለፍርድ ይመጣል ልትሉት አይገባም። ስለዚህ እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞችን የተቀበለ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቀበላል፣ የመንግሥቱም ወራሽ ይሆናል።